ወገኖቻችን አንድ ጥያቄ በጠይቃችሁ ደስ ይለኛል። ሰላማችሁ ይብዛልኝ። እንዴት ናችሁልኝ? እኔ እግዚአብሔር ይመስገን ሰላም ነኝ። መሰለን አንድ ቦታ ላይ እንግድነት ተጠርታችሁ ሄዳችሁ እንበልና እነዛ የጠሯችሁ ሰዎች የጅብ ስጋ ቢያቀርቡላችሁ ትበላላችሁ ወይስ አትበሉ? እርግጠኛ ነኝ በተለይም ኢትዮጵያውያን ሙስሊሞች መልሳችሁ አንበላም ነው። ለምን አትበሉ? ምክንያቱም በእስልምና የተፈቀደ ስለሆነ ሐላል ስለሆነ ይሄንን ደግሞ ሐዲሳችሁ ነው እንጂ እኔ ለምለም ከራሴ ያልተናገርኩም ወይም ደግሞ ማንም ከራሱ የተናገረው ነገር አይደለም። እዚህ በሱናን አናሳይ 2836 ላይ አንድ የተዘገበ ነገር አለ። እንዲህ ኢብኑ አብ ዑመር እንዲህ ብለዋል። ጃቢር ቢን አብደላህ ስለ ጅቦች ጠየኳቸውና እንድበላቸው ነግረውኛል። ከዛሳ ጨዋታ አይደለምን ጥያቄ ጠየቀ ማለት ነው። እርሱም አዎ አልኩትኝ። ከአላህ መልእክተኛ ሰምተሃልን? እርሱም አዎ አለ ይላል። ጅቦች እንዲበላ ምን ብሎታል ማለት ነው? ነግሮታል። ይህንን ነገር ከአላህ መልእክተኛ ሰምተሃል? ከማን? ከመሐመድ ማለት ነው። እሱ ምን ብሎ መለሰለት? አዎን ብሎ መለሰለት ማለት ነው። ስለዚህ አንድ ቦታ ላይ ተጠርታችሁ ሄዳችሁ እንግድነት የጅብ ስጋ ቀርቦላችሁ የማትበሉበት ምክንያት ምንም ሊኖር አይችልም ማለት ነው። ምክንያቱም ሐላል ስለሆነ ወይም ደግሞ የተፈቀደ ነገር ነብያችሁ የፈቀዱት ነገር ስለሆነ እኔ በጣም ነው የገረመኝና ያልሳነበው ማለት ነው። ምክንያቱም የግመሉ ሳያንስ የፈረሱ የሜዳ አህያው ሳያንስ ጅብ እንዴት ይበላል እንዴ? እንዴትስ ነው? እኔ እንጃ። ጥርሳችንስ እንዴት ሊታዘዝ ይችላል? ስታስቡት ራሱ እኔ ኢትዮጵያውያን ሙስሊሞች ኢትዮጵያ ላይ በማደጋችሁ አመስግኑ። ምክንያቱም ኢትዮጵያ ከመጽሐፍ ቅዱስ ጋር ያላት ቁርኝነት በጣም የሚገርም ነው። በተለይም ከእስራኤላውያን ጋር ያላት ግንኙነት በጣም የሚገርም ነው። እስራኤላውያን ሲባል ደግሞ ይችን ከተማ እንዳትመለከቱ። ህዝበ እስራኤላውያን ጋር ያላት ግንኙነት በጣም ጥብቅ። ኢትዮጵያውያን አኗኗራችን በብዛት በሚባል ደረጃ ከመጽሐፍ ቅዱስ ጋር የተቆራኘ ነው። ሌላው ይቅርና ስለ እጮኝነት እንኳን ራሱ ከመጽሐፍ ቅዱስ የተገኘ ነው። ማለትም ሚስት ስለማጨት አጭቶ ስለማምጣት እንኳን ከዛ የተገኘ ነውና እንዲህ አድርጋ ልታሳድጋችሁ የቻለችው ኢትዮጵያውያን ሙስሊሞች ኢትዮጵያ ናትኝ። ይችን ኢትዮጵያ ልታመሰግኗት ይገባል። እኔ ሌላ ቦታ ላይ ብትሆኑ ያው ግመል እንኳን የታወቀ ነው። በእኛ አካባቢ እንኳን ብዙዎች ግመል የሚበሉ ሙስሊሞች እንዳሉ አውቃለሁኝ። ግን ይሄ የሜዳ አህያና ጅብ ሲበሉ አይቻቸው አላውቅም እውነት ለመናገር እና ያሳዝናል። ብቻ ግን ምላችሁ ነገር ቢኖር እግዚአብሔር አምላካችን በብርሃኑ እንዲያመላድሳችሁ ነው። ሰላማችሁ ይብዛል።